ቦታ እየሄዱ ነው። ወደ 11 ሰዓት እየተጠጋ ነው። 20 ጉዳይ ለ10 ነው የሚለው። መጀመሪያ ጸበል እንጠመቅና ከዛ ገዳሙ ምን ይመስላል የሚለውን አሁን ከቻልኩ አሁን አሳያችኋለሁ። ካልቻልኩ ደግሞ ነገ ጠዋት የማሳያችሁ ይሆናል። ኑ አብረን እንሂድ። እንትን መቅረጽ የሚቻል ከሆነ ደግሞ አሳያችኋለሁ። ውስጥ ዘብር ለመምጣት በጣም ብዙ ጊዜ አስብ ነበረ። እግዚአብሔር ይመስገን ዛሬ ተሳክቶልኝ ዛሬ ረግጫለሁ። ጸበሉንም ተጠምቄያለሁ። እንደገና ደግሞ እምነቱን አሁን ልቀባ ነው። በረከትም ከገዳሙ አግኝቻለሁና ክብሩ ይስፋ ለቅዱስ ገብርኤል፣ ክብሩ ይስፋ ለመድኃኔዓለም እዚህ ላደረሰኝ። ያው እንግዲህ ይሄን ይመስላል መልካም ምድሩ እንዴት እንደሚያምር አሁን ወደ ጸበል ቦታ እየሄድን ነው። ኃይለኛ ብርድ ነው ያለው። ስለግራችሁ በደንብ ተዘጋጅታችሁ ነው። በጣም ደራባችሁ ነው እና ለሊት ነው 11 ሰዓት አካባቢ። አብራችሁን ቆዩ። እንደ ጧፍ ሚዲያን ሰብስክራይብ ማድረግ እንዳትረሱ። እሺ። ከአዲስ አበባ ትላንትና ነው የመጣ ነው። ይሄ ዛሬ ሁለተኛ ቀናችን ነው። መኪና እየጠበቅን ያለ ነው። እንዴት እንምጣ ወደ ዘብር ገብርኤል እንዴት እንሂድ ለምትሉ ሰዎች ሙሉ መረጃ ልነግራችሁ ነው። የመጀመሪያው ከላምበረት ቀጥታ ሞላሌ የሚል አለ ታክሲ መኪናዎች አሉ። በእነዛ መኪኖች 700 ብር ነው ከፍላችሁ ከዛ በታችም ይገኛል። እኛ ቸኩለን ስለነበር አልፍደንም ስለወጣን ነው እንጂ ከዛ በታችም ይገኛልና መደበኛ ከ500 እስከ 600 ባለው ነው ትራንስፖርት። ስለዚህ ጠዋት 11 ሰዓት ላይ ብትወጡ ቀጥታ ሞላሌ ብላችሁ ትመጣላችሁ። ከሞላሌ ዘብር የሚል መኪና አለ። ቀጥታ ከመናኸሪያ ገብታችሁ ዘብር በ100 ብር እዚህ ትደርሳላችሁ ማለት ነውና በጣም ቀላል ነው። ለትራንስፖርቱም አመቺ ነው። ምናልባት ስትመለሱ ነው መኪና የምታጡት። ይኸው እስካሁን ድረስ ወደ 3 ሰዓት ከ10 ሆኗል። አሁን እስካሁን ድረስ ጸበል ተጠምቀን ሁሉንም ምህላውን ተሳትፈን እንደገና ቅዳሴ ማስቀደስ ጸበላችንን ተጠምቀን ነው እዚህ ጋር የተቀመጥነው። ይኸው መኪና እየጠበቅን ነው። ነገር ግን ከአዲስ አበባ ወደዚህ ለመምጣት በጣም ቀላል ነው። አጠቃላይ እኛ የፈጀብን 800 ብር ነው። ግን እናንተ ስትመጡ ጠዋት 11 ሰዓት ላይ ከወጣችሁ ከላምበረት ቀጥታ እዚህ ድረስ ቢያንስ 600 ብር ቢፈጅባችሁ ነው ማለት ነውና ማረፊያ ካላችሁ ግቢ ውስጥ ማረፍ ስለማይቻል የቤተክርስቲያኑ አዳራሽ አለ። ካልሆነም ደግሞ አዳራሹ ሰው ስለሚበዛ ኖርማል ከሰዎች ጋር ተደባልቃችሁ ለመቀመጥ ካሰባችሁ ቆርቆሮ በቆርቆሮ የተሰሩ ቤቶች አሉ። እዛ 50 ብር ነው ለአንድ ሰው የሚከፈለው። አይ ብቻዬን ካላችሁ ደግሞ አንድ ቤት ሙሉ ቤት በ150 ብር ነውና እንደዛ ተከራይታችሁ መቀመጥ ትችላላችሁ። በቻልነው አቅም ለእናንተ ኢንፎርሜሽን ለማድረስ እንሞክራለን። እግዚአብሔር ይፍቀድና አንድ ቦታ ሄደን ለእናንተ እንደዚህ ኢንፎርሜሽን እናደርሳለን። ለዛሬ አበቃ። ህይወት ላይ እንደ ጧፍ ሚዲያ